አፑን ለማውረድ ምንድነው የምታደርጉት? እዚህ ጋር ያስቀመጥኩላችሁ አፑን ለማውረድ የሚል ሊንክ አለ። ዳውንሎድ የሚለውን አንዴ ተነኩትና ኦፕን ትሉታላችሁ። ኦፕን ስትሉት እንደምታዩት በዚህ መልኩ ነው የሚመጣላችሁ። እዚህ ጋር እንደምታዩት ኮፒ ዚስ ኮድ የምትላለች እቺን ኮዷን ኮፒ አድርጋችሁ ያዟት። እቺ ተጠቅማችኋለች። በኋላ ኮፒ ካደረጋችኋት በኋላ እንደምታዩት ፕሌይ ስቶር የሚል አለ። ፕሌይ ስቶር የሚለውን ሊንክ ንኩት። ወደ ፕሌይ ስቶር ይወስዳችኋል። አፑን ዳውንሎድ አድርጉት። እንደምታዩት አሁን ከ100,000 በላይ ዳውንሎድ አለው። እስከ 1 ሚሊዮን ነው በደንብ ሪዋርድ የሚሰጠው። ስለዚህ ቀድማችሁ ብትገቡ አሪፍ ነው፣ ተጠቃሚ ትሆናላችሁ። ኦፕን በሉት። ኦፕን ስትሉት እንደምታዩት በዚህ መልኩ ይመጣላችኋል። እዚህ ጋር ከታች ክሬት አካውንት የምትለውን አንዴ እንኳትና ኢሜይላችሁን አስገቡ። እንዲሁም የምትፈልጉትን ፓስወርድ ከታች ታስገባላችሁ። ካስገባችሁ በኋላ ኔክስት የምትለውን እንኳት እሷ ስትነኳት ትንሽ ሎድ ያደርግና እንደምታዩት ወደ ኢሜይላችሁ ኮድ ይላክላችኋል። ኢሜይላችሁ ላይ የተላከላችሁን ኮድ እዚህ ጋር አምጥታችሁ ታስገባላችሁ ማለት ነው። እንደምታዩት ኮድ ተልኮልኛል። ይሄንን ኮድ ኮፒ አድርጌ ወደ አፕሊኬሽኑ አስገባለሁኝ ማለት ነው። እዚህ ጋር ካስገባችሁ በኋላ ኔክስት የሚለውን ንኩት፣ ወይም ራሱ አውቶማቲካሊ ኔክስት የሚለውን ይነካላችኋል። ከዛ እንደምታዩት በዚህ መልኩ ይከፍትላችኋል። እዚህ ጋር የተለያዩ ካታጎሪዎች አሉ። የስፖርት ካታጎሪ ናቸው። የምትፈልጉትን ምረጡ እንዲመጣላችሁ ፎር ዩ ፔጃችሁ ላይ እንዲመጣላችሁ የምትፈልጉትን። ለምሳሌ እኔ እነዚህን ሁለቱን መረጥኩኝ። እናንተ የምትፈልጉትን መምረጥ ትችላላችሁ የሚመቻችሁን። ከዛ ኔክስት ትሉታላችሁ። እንደዛ ስትሉት እዚህ ጋር ዩዘር ኔም አስገቡ ይላችኋል። ዩዘር ኔም ታስገባላችሁ የምትፈልጉትን። ከታች ደግሞ ስማችሁን ታስገባላችሁ ማለት ነው። እሺ እዚህ ጋር ሰልማን ቴክ አልኩት ከላይ፣ ከታች ደግሞ ሰልማን ቴክ ብየዋለሁኝ። እናንተ የምትፈልጉትን ስም መጠቀም ትችላላችሁ። ካደረጋችሁ በኋላ ከታች ኔክስት የሚለውን ትነኩታላችሁ። እዚህ ጋር እንደምታዩት ሜል ናችሁ ፊሜል ጾታ ትመርጣላችሁ። ከመረጣችሁ በኋላ ኤጅ የሚለው ላይ ደግሞ እድሜያችሁን እዚህ ጋር ትመርጣላችሁ ማለት ነው። እድሜያችሁን እዚህ ጋር ከመረጣችሁለት በኋላ ኔክስት የሚለውን ትነካላችሁ። በድጋሚ እዚህ ጋር ፕሮፋይል ፎቶ ማስገባት ትችላላችሁ የፈለጋችሁትን ከጋላሪያችሁ። ካልሆነም ኔክስት ብላችሁ ያሳልፉት። እዚህ ጋር ዋና ነገር ነው ሪፈራል ኮድ የሚል አለ። አድ ኮድ የሚለው ላይ እዚህ ጋር ስክሪኑ ላይ የምታዩትን ኮድ ማስገባት ይኖርባችኋል። እዚህ ጋር የምታዩትን ኮድ ካስገባችሁ በኋላ እንደምታዩት በዚህ መልኩ ይመጣላችኋል። ወደ ላይ አድርጉና እዚህ ጋር አክሴፕት የምትላለች እሷን እንዴት ነካላችሁ። እሷን ስነኳት በዚህ መልኩ ይመጣላችኋል። አንድ ፖይንት ያው ሪፈር ስለተደረጋችሁ አንድ ፖይንት ይሰጣችኋል። እዚህ ጋር ኔክስት የሚለውን ንኩት። እዚህ ጋር እንደምታዩት ኖቲፊኬሽን ከፈለጋችሁ አሎ ማድረግ ትችላላችሁ። በዚህ መልኩ ይመጣላችኋል። እንደምታዩት የተለያዩ ሪሎች፣ ፎቶዎች ልክ እንደ ቲክቶክ የተለያዩ ቪዲዮዎች ነው የሚለቀቁበት። ብቻ እዚህ ጋር ስፖርት ጋር ሪሌትድ የሆነ ነገር ነው መሆን ያለበት። ያው ኳስ ሊሆን ይችላል፣ ባስኬትቦል፣ ቮሊቦል የፈለጋችሁትን ብቻ ስፖርት ጋር ሪሌትድ የሆነ ነገር መሆን አለበት እና አፕሊኬሽኑ ላይ ስክሮል ስታደርጉ እንደዚህ አይነት ነገር ፖፕ አፕ ያደርግላችኋል። ይሄ ምንድነው? መጀመሪያ እንደገባችሁ ሪዋርድ የምታገኙበት ነው። እንደምታዩት 100 ፖይንት ለማግኘት 5 ደቂቃ አፕሊኬሽኑ ላይ ቆይ የሚል የመጀመሪያው 100 ፖይንት ይሰጣችኋል። ስክሮል እያደረጋችሁ የተለያዩ ቪዲዮዎችን እያያችሁ 100 ፖይንት ማግኘት ትችላላችሁ። እንደምታዩት ለመጀመሪያ 1 ሚሊዮን ዩዘሮች እንደምታዩት ሊሚትድ ኦፈር ነው ማለት ነው። 100 ፖይንቱ ማለት ነው የሚሰጣችሁ 100 ፖይንት ለመጀመሪያ 1 ሚሊዮን ዩዘሮች ነው የሚሰራው። ስለዚህ ይሄንን ኔክስት የሚለውን ከታች ወይም ደግሞ ክሌም ነው የሚለውን ስነኩት እዚህ ጋር ዋሌት ሪኳየርድ ይላችኋል። ኔክስት የሚለውን ንኩት። እዚህ ጋር እንደምታዩት በድጋሚ ኔክስት ትላላችሁ። ኔክስት እያላችሁ እናሳልፉትና ፊኒሽ ትሉታላችሁ ማለት ነው። ከዛ እንደምታዩት ክሌም አክቲቬትድ ይላል። ስለዚህ 5 ደቂቃ እዚህ አፕሊኬሽን ላይ ስትቆዩ 100 ፖይንት ይሰጣችኋል ማለት ነው። መጀመሪያ ላይ እንዳያችሁት 1 ፖይንት 1 የፕላትፎርሙ ቶክን ነው ማለት ነው። አንዱ ፖይንት አንድ የፕላትፎርሙ ቶክን ነው እና እዚሁ አፕሊኬሽን ላይ ዝም ብላችሁ ስክሮል ማድረግ ጀምሩ። ሪል የሚልም አለ ከጎን እንደምታዩት። እዛ ላይም ገብታችሁ የተለያዩ ሪል ቪዲዮዎች አሉ እየገባችሁ ማየት ትችላላችሁ። እንደምታዩት ከላይ ክሌም ኢን ፕሮግረስ ይላል። ስለዚህ እንደምታዩት ከላይ ያለችው ስትሞላ ወይም 5 ደቂቃ ሲሆናችሁ ሪዋርዳችሁን ይሰጣችኋል ማለት ነው። ከዛ በተጨማሪ ደግሞ እዚህ ፕላትፎርም ላይ ሰዎችን እየጋበዛችሁና ከዛም በተጨማሪ ቪዲዮ እየለቀቃችሁ ገንዘብ መስራት ትችላላችሁ። እሱ እንዴት እንደሆነ ላሳያችሁ። ይህንን ለማድረግ ፕሮፋይላችሁን ንኳት። ከታች ያለችውን እሷን ስንኳት ወደዚህ ፔጅ ይወስዳችኋል። ይሄ ፕሮፋይላችሁ ነው። ምን ያህል ፎሎወር አላችሁ፣ ምን ያህል ላይክ አላችሁ፣ ልክ እንደ ቲክቶክ ያላችሁ ነገር የምታዩበት ቦታ ነው እዚህ ላይ ማለት ነው። ምን ታደርጋላችሁ? ፕሮፌሽናል ዳሽቦርድ የምትላለች እሷን ንኳት። እሷን ስነኳት ወደዚህ ፔጅ ይወስዳችኋል። እዚህ ጋር እንደምታዩት 1000 ቪው ስታገኙ 0.1 USDT ይሰጣችኋል ማለት ነው። እንዲሁም ከዛ በመቀጠል ደግሞ ሪፈራል አንድ ሰው ሪፈር ስታደርጉ 0.15 USDT ይሰጣችኋል ማለት ነው። አንድ ሰው ስትጋብዙ የጋበዛችሁት ሰው ሲገባ በእናንተ ሪፈራል ሊንክ ወይም ደግሞ በእናንተ ኮድ ተጠቅሞ ሰው ሲገባ 0.15 ታገኛላችሁ። እንዲሁም እዚህ ፕላትፎርም ላይ ቪዲዮዎችን ኤዲት እያደረጋችሁ በምትለቁ ጊዜ 1000 ቪው ሲኖራችሁ 0.1 USDT የምታገኙ ይሆናል ማለት ነው። ቪዲዮአችሁ ቫይራል ከወጣ ብዙ ገንዘብ መስራት ትችላላችሁ ማለት ነው። እሺ ሰው እንዴት ነው የምንጋብዘው የሚለውን ደግሞ ላሳያችሁ። እዚሁ ፕሮፋይላችሁ ላይ earn የምትላለች earn የምትለውን ንኳት። እንደምታዩት ይሄ በምን እንደምታገኙ ነው። ከታች ሪፈር ኤ ፍሬንድ የሚል አለ እንደምታዩት። እሱን አንድ ጊዜ ትነኩታላችሁ።
እሱን ስነኩት በዚህ መልኩ ይመጣላችኋል። እዚህ ጋር ሴንድ ሪፈራል የሚለውን ስትነኩት ለጓደኞቻችሁ እንድትልኩ በቴሌግራም በተለያዩ ፕላትፎርሞች እንድትልኩ ያደርጋችኋል። ትልካላችሁ። ሊንኩን ስትልኩ እንደምታዩት በዚህ መልኩ ኮፒ የምታደርጉበት ይመጣላችኋል ማለት ነው። ሴንድ ሪፈራል የሚለውን ስነኩት ይችን ኮፒ ታደርጋላችሁ። ኮፒ አድርጋችሁ ለጓደኛችሁ ወይም ደግሞ መጋበዝ ለምትፈልጉ ሰው ትልኩለታላችሁ ማለት ነው። ይህንን ተጠቅሞ ሲገባ ኮድ ይሰጠዋል። ያንን ኮድ ሲገባ ኢንቪቴሽን ላይ በማስገባት እናንተ ሪዋርድ ማግኘት ትችላላችሁ ማለት ነው። እንደዚህ የሚያደርጋችሁ ገንዘብ መስራት ትችላላችሁ። ለእናንተ እዚህ ቪዲዮን እያሳየኋችሁ 5 ደቂቃ አልቋል። እንደምታዩት ክሌም ፕሮግረስ ብሎኛል ማለት ነው። ክሌም አድርጌዋለሁኝ። እንደምታዩት 100 ፖይንቱን ሰጥቶኛል። ፖይንታችሁን ያገኛችሁትን ፕሮፋይላችሁ ላይ ሄዳችሁ ማየት ትችላላችሁ። እንዲሁም ደግሞ አንዱ ዋጋው ምን ያህል እንደሆነ እዚህ ጋር ማየት ትችላላችሁ። የፕላትፎርሙ ቶከን ወይም ደግሞ አሁን የሰጣችሁ 100 የአንዱ ዋጋ ይሄን ያህል ነው ማለት ነው። ይሄንን እዚህ ጋር ያሳያችኋል። እንዲሁም ፕሮፋይላችሁ ላይ ተመልሳችሁ ትሄዱና እንደምታዩት 101 ሆኗል ማለት ነው። አንድ ስገባ የሰጠኝ ቦነስ ነው። ይሄኛው ደግሞ 100 አሁን ያገኘሁት ነው ማለት ነው። እዚህ ጋር 101 ሆኖልናል። እዚህ ፕላትፎርም ላይ ደግሞ እንዴት አድርጋችሁ ዊዝድሮ ማድረግ እንደምትችሉ ላሳያችሁ። ዊዝድሮ ለማድረግ እዛው ፕሮፋይላችሁ ላይ ፖይንት የሚለውን ሶሻል የሚለው ላይ ታደርጉታላችሁ። ከዛ ፕሮፌሽናል ዳሽቦርዳችሁን ትነካላችሁ። በዚህ መልኩ ይመጣላችኋል። እዚህ ጋር 10 ስትሞሉ ሪኩዌስት ፔመንት የምትለውን ነክታችሁ ዊዝድሮ ማድረግ ትችላላችሁ። እንዴት እንደምታወጡት በቀጣይ ቪዲዮ ሙሉ ፕሮሰሱን የማሳያችሁ ይሆናል። ይመቻችሁ።